አይ ጀሚል ምን ይለበር አራዳ ልጅ እንኳን እናቴ ሞታ እንዲሁም አልቅስ ይለኛል አሉ። እንዲሁም በሙሉ ስኳዳቸው ማይችሉትን ክሪስታል ፓላስን ጭራሽ በቤንች ከቤንችም ኦቨር ቤንች የሚጮቱ ተጫዋቾችን አምጥተን ልድቅ አርጋ አርኒ ስሎት ሞክራለሁ ብላ አጋየው በገዛ ሜዳው ጠርቶ ፓላስን ናስቲ ዛሬ ደግሞ እስቲ ወዳጅነት እናርጎ። ፓላስ አይቀልድም እኮ አያውቅም እንዴ? ፓላስ እኮ የፍጥር የለውም እኮ መሳቅ የማይፈልግ ቡድን ብቸኛ ቡድን እኮ ነው። ሳቅ አያውቅም። ሳር አሳር ነው የሆነባቸው ሊቨርፑሎችን ያረዳልች ምንም ነው የማያቃልድን ነው። አርኒ ስሎት እኔ እንጃ ጫና ይቀንስልኛል ብሎ እንደሆነ እኔ እንጃ ዛሬ ምንም ካራቦ ካፕን አሸንፍ ይወጣል የሚል ፍላጎት ኖሮትም የመጣ ይመስል ሜዳው ላይ እንኳን አንተ አስበህ ባታስብስ ፓላስ ሌላ ነገር ባትፈልግስ ምን የሚመጣ ነገር አለ ወይ ነው? እኔ ነኝ እኮ የውድቀቶች መጀመሪያ በ5 ነጥብ ልዩነት ፕሪሚየር ሊግ ስትመራ የነበርከውን ክለብ ጆሮ ግንድህን ብዬ ጥጋዝ ይዤ አሁን የት ነህ? ፓላስ እያጠመደ ውስጥ ጻፈ እግሮቹ የሳር እግር ከነ ገቦን የጻፉት በቃ አይቀልድም። ፓላስ የፊት ጥርስ የለውም የሚያራዳ ልጅ ሳቅ አይመቸውም። ቀጥታ ወደ ገደለው ነው እኔ እንጃ አርኒ ስሎትን ፈረውለትን ያራዳ ልጅ በጤና አስቧል። ያለፈው ዓመት ዋንጫ አስበልቶ ዘንድሮ አሰልጣኝ አርኒ ስሎት ከሊቨርፑል መንበራቸው ተነሱም ምን የሚል መረጃ እንጃ። እኔ ጎብዬ መነመነው መላጣው ጸጉሩ ሊበቅል ነው የዚህ ሰውዬ። እኔ አልተመቸኝም ነው ምን ሀሳብ አስተያየት በደንብ ሼር ኮፕሊንክ ይደረግ። ወይኔ ሶስት ፓላስ ደግሞ ምን አይነት መጥፎ ጊዜ ላይ ነው ደግሞ የተሸነፋችሁት? እኔ ይቅርታ አድርጉልኝ። እንዲህ ነው የሚይዛችሁ የሊቨርፑል ደጋፊዎች፣ ይቅርታ አድርጉልኝ። ምንም ርህራሄ አላሳያችሁ። ምክንያቱም ምንም አይነት ርህራሄ ስላላሳያችሁኝ ክለብ የተንኮሻክሾ በነበረ ሰዓት ላይ መጥፎ ሰዓት ላይ እንደ የት ሄዳችሁ ነው እኔ ንዴታችሁ ብትወጡት? አሁን አረቄ ቤቱ ተዘጋ። አረቄ ቤቱ ተዘጋ። እንደው የት ነው የሚካሄደው አሁን በዚህ ሰዓት? እኔ ብቻ መልሱልኝ። የታባል አይዘንድሮ አትሊስት ጨዋታው ምን አለ ሌሊት ላይ ባያደርጉት። ቀን እኮ ሰው ከሰው ተግባብቶ ይረሳዋል እኮ። ሌሊት ወዴት ይኬዳል? ኧረ እንዴት ነው አንድ ቲም ሁለቴ ተገናኝቶ በእንደዚህ አይነት ብልጫ ባለው ፐርፎርማንስ 2 ጊዜ ሊለጠፍ የሚችል? ኧረ ተው። ኧረ እኔ ቱቦ ገባባችኋለሁ። እየደወላችሁ ቼክ አድርጉኝ። ተው። ኧረ ተው። ሲጀመር ስሎት ማለት ነው ዘኮብስን ጨምሮ ሙሉ የሊቨርፑል ደጋፊ መላጣ ሳያደርግ ወይ ወደ ራሱ አይመለስም ወይ ደግሞ አይስተካከልም ወይ አይወጣም። አክቹሊ እኔ ግማሽ ደርሻለሁ። እሱ ጋር ለመድረስ ትንሽ ነው የቀረኝ። እንዴት ነው ዘንድሮ ምን ዘልቀው ዛሬን አውጣኝ የማይባል ነገር። ዋናው ጉዳይ ስመለስላችሁ እንኳን በአዲስ አሰልጣኝና በአዲስ ታክቲክ እነዚህን 5 ጨዋታዎች ከዚህ የበለጡ ደሞ ውስጥ ዲስካስቲንግ የሚባሉ ጊዜዎችን አሳልፈናል። ዊ አር ሊቨርፑል ኢትስ በጣም ኖርማል ነገር። እንመለሳለን። አርነ ስሎት ምንድነው እየሰራ ያለው? እዛውን ከፍሎ ለገቡት ሰዎች ቢያንስ አያዝንም? ይሄ ሙሉ አካዳሚው ተሽጦ አሁን የከሰርነውን 500 ሚሊዮን ምናምን ያካክስ በትናቸው። እነዚህ ምንም አይረቡም። ወኔ ይላችሁ ምንድነው? ሌላ ትምህርታቸው ላይ ምናምን ቢጎብዙ ይሻላችኋል። ኧረ በስመ አብ ምን አይነት ይሁን እንዲውርድ ያለ ኧረ በስመ አብ እንደዚህ ሆነ አይቼው አላውቅም። ፓላስን እኮ በኖርማል ራሱ እኮ አልቻሉም እኮ። እንዴት ነው እንደዚህ ሆነ ገብተህ ከዛ እሺ ከካራባው ተባረርን። ከዛ ምንድነው እየተተረማመሰ ያለው? 3 ጎል አርሰናል እኮ ሙሉ እንትኑን እኮ 3 ነው የገባበት እኮ በአንድ ጨዋታ። አረ በስማ መረ በጣም ያሳፍር ስራ ነው። ተስፋ እያጣሁበት ነው ሰውዬ አርነ ስሎት። በጣም አሳፋሪ ጨዋታ በጣም ነው ያዘው። ክሪስታል ፓላስ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ መጥቶ 3-2 ሰጥተው ነው ሄደው ለሁለተኛ ጊዜ። ከዚህ በላይ ውርደት የለም። ሊቨርፑል ከ7 ጨዋታ 6ኛ ሽንፈታችን ነበር። ተስፋ እንዳታረጉ በዚህ ጨዋታ። አርነ ስሎት የስራውን ይስጠው። አማተር አሰልጣኝ እንኳን የማይሰራውን ጥፋት ነው የሰራው። አማተር አይደረግም። እንዴት የህፃናቶች የመዋለ ህፃናት መሯሯጫ ታረጋዋለህ?
ያወጡትን ገንዘብ የሚያስመልሱት በእኛ ጨጓራ ነው እንዴ? የኛን ጨጓራ በመቁላት ነው እንዴ? ቡድን ስራ ነው እንጂ ያለ በጨጓራችን ዱለት ስራ ነው እንዴ ያልነው? ይሄን ሰውዬ ከሰባት ጨዋታ ስድስተኛ ሽንፈታችን። አማተር አሰልጣኝ እንኳን የማይሰራውን ጥፋት ነው የሰራው። ትልቅ ጥፋት ነው ይሄ። ከስራው ላይ ሊያስባርረው ይችላል። ቀጣይ አስቶን ቪላ ጨዋታ እኮ ቡድን መስራት የነበረበት ጨዋታውን እኮ መቀመር የነበረበት ነው። ታክቲክ መሞከር የነበረበት ተጫዋቾቹን ማቀናጀት የነበረበት ጨዋታ ነበር ይሄ። አሁን ከንዴት አልፌ ወደ ተስፋ መቁረጥ እየገባሁ ነው ያለሁት። በዚህ ቡድን ተስፋ ወደ ማጣት እየሄድኩ ነው ያለሁት። ግን አሰልጣኙን ውጣ ማለት አልችልም እንደ ሊቨርፑል ደጋፊነት። ለምንድን ነው ቆይ ከፓላስ ጋር የምትጫወቱት እንዴ? አይፈልጉም ከእናንተ ጋር መጫወት፣ በቃ ፐርሰናል ለሚያደርጉት። ምን አይነት ቲም ነው ፓላስ ዴ? ይሄ ማለት ነው ሳር ጥቁር ነው። ከሊቨርፑል ጋር ሲጫወት ፐርሰናል ነው የሚያደርገው። ህይወታችሁን ጭልም ይመጣና ጭልም። ምን ሆኖ ነው እንደዚህ እንዴ? ሲጀመር ማለት ነው ይዞት የገባው አሰላለፍ ምንድን ነው? ቆይ አሰላለፉን አይቶ ሊቨርፑል አንድ የሊቨርፑል ደጋፊ ይሄንን ጨዋታ እናሸንፋለን ብሎ የገመተ ካለ አይነን ጨፍነ ነው የምታየው ማለት ነው። ጨለማ ነገር ነው እየታየ ያለው ማለት ነው። ምን አይነት አሰላለፍ? ምን ሆኖ ነው እንደዚህ? ላይፈልገው ይችላል። አይ ነው ይሄንን ውድድር ግን የፈለገ ባይፈልገው እንደዚህ አይነት አሰላለፍ ሊገባ አይችልም እንዴ። በፓላስ በሴቶቹ ቲም ቢገባ ዛሬ ያሸንፋቸዋል። ምን አይነት አሰላለፍ? ቤንቹን እኔ ዝም ብዬ ያየዋለሁ እማላቀው ጎርደን ምናምን የተባለ ልጅ አለ እንዴ። ጎርደን ሆኖ እንዴ ጥቁር አለ? ጥቁር አይቻላቅም ጎርደን ናው ስፖርትስ ሊቨርፑል ሊቨርፑል ተንኮታኮተ። ሊቨርፑል አቃተው። ሊቨርፑል እንደ ድሮ መኪና እየተንተፋተፈ ይገኛል። ተከታታይ ሽንፈት